ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን ምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ እንኳን መጣ አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረክ ስለምን መጣ ነው። ብዙ የፈረድንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንዳይሄዱ ያሳቀቅናቸው፣ ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሁን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለን። አሳዛኝ ነው። እግዚአብሔር እንዲህ ይላል፣ ጌታ ያስተማረው ትምህርት ለዘመጽሐፌ ኢይሰድዶ ወያወጽኦ አፋ። ወደኔ የመጣውን በፍጹም አላባርረውም፣ በፍጹም ወደ ውጭ አላወጣው። ወደኔ የመጣውን ነው የሚለው። ኃጢአተኛ አላለም፣ ጻድቅ አላለም። ወደኔ የሚመጣውን ነው። በሰማይ ወረብ የሚወረበው፣ በሰማይ የሚሸበሸበው፣ በሰማይ ደስታ የሚደረገው በአንድ ኃጢአተኛ መመለስ ነው። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በምትገባ በአንዲት ነፍስ በሰማይ ማህሌት ይቆማን፣ በመላእክት ዘንድ ወረብ ይወረባል፣ ይሸበሸባል፣ ታላቅ ደስታ ይደረጋል። እና ይሄ ነው ብፁዓን ማህሪያን የሚለው ይሄ ነው። ለክፉዎች ጭምር እኛ ክፉዎች ስንሆን እርሱ አዝኖልናል። ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ። እኛ ጠላቶቹ ስንሆን በልጁ ሞት ይቅራል ራራለን ተብሎ እንደተጻፈ ሁላችን ተትቶልን ነው እዚህ መቆም እዚህ መቀመጥ ይቻላል። በተርጉማኑ ይቀጥሉና እስመ ምህረት ወሳይል ይእቲ ቀዳሜ ትሩፋት ዘትትረከብ ውስተ ነፍስ ይላል። ምህረትና ይቅርታ ርህራሄ የሚባሉ የሚምሩ ብፁዓን ናቸው። መማር የሚችል ልብ ያላቸው፣ ምህረት ያላቸው፣ ይሄ የነፍስ ልግስና ያላቸው ሰዎች ምህረትና ሳይል ነፍሳቸው ውስጥ ያለ ነው። ይቅርታ የምትባለዋ ነፍስ ውስጥ የምትገኝ ናት። እኛ ነፍስ ውስጥ ምንድነው የሚገኘው ነው? ይኸውላችሁ ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ስትራሩ ግን ከነፍሳችሁ ትሰጣላችሁ። ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ምግብ ስትሰጡ ከኩሽናችሁ ከመሶባችሁ ትሰጣላችሁ። ስታዝኑ ግን ከነፍሳችሁ ትሰጣላችሁ። ኢነርጂ ይከፈላል። ከሰውነታችን ኃይል ይከፈላል። እንደዛ ነው። ይኸውላችሁ ማትረሱት ፊት ገጥሟችሁ ያቅም በችግር ምክንያት መርዳት ማትችሉ ሆናችሁ ሳትረዱት የቀራችሁ ገንዘብ የለመኗችሁ ፊታችሁ አይምሯችሁ ውስጥ ተስሎባችሁ የቀረ እንዲህ ባደርግለት ብላችሁ አዝናችሁ እስካሁን ድረስ እስከ ዕለተ ሞት ድረስ የፊታቸው መጎሳቆል በእናንተ ፊት መዋረዳቸው አልረሳችሁ ብሎ የኖሩ ሰዎች የሉም። አያችሁ ያንን ነገር ስትመለከቱ ሰውነታችሁ ይቀያየራል። ሳታውቁት ሰውነታችሁ ይቀየራል። አንዳንድ ጊዜ እንባችሁም ሊፈስ ይችላል። እሱ ነው ኃይል ማለት። አንድ ምሳሌ ላሳያችሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ጌታ 12 ዓመት ሙሉ ደም ይፈሳት የነበረችው ሴት የልብሱን ጫፍ ነክታለች እና ጌታ ከእርሱ ኃይል እንደወጣ አውቆ ይላል ወንጌሉ። ከእርሱ ኃይል እንደወጣ አውቆ ሐዋርያትን ጠየቃቸው። አውቆ ነው የጠየቃቸው። ምክንያቱም ለሐዋርያት ማስተማር የፈለገው ነገር አለ። ማን ነው ልብሴን ጫፍ የነካው ብሎ ሲጠይቃቸው ምን ከዚህ ሁሉ ጋር እየተጋፋህ የልብሴን ጫፍ የነካው ማን ነው ትላለህ እንዴ ሲሉት አይደለም ኃይል ከኔ ሲወጣ ታውቆኛል ይላቸዋል። እና ያቺ ሴት ሲታወቅባት መጣ በጌታ ፊት ትሰግዳለች። አሁን ይኸውላችሁ ሃይማኖትሽ አድኖሻል ልጅ ሆይ ብሎ ይችን ሴት አድኖ ያሰናብታታል። አስደናቂው ግን ይቺ ሴት የነካችው የልብሱን ጫፍ ነው። አልገፋችውም፣ አልገፈተረችውም፣ አካሉንም አልነካችው። የነካችው የልብሱን ጫፍ ብቻ ነው። የናንተን የልብስ ጫፍ ማንም ሰው ቢነካ ምንም አይነት ሊሰማችሁ አይችልም። ምክንያቱም እናንተን አልገፋችሁም፣ አልነካችሁም። የልብሳችሁ ጫፍ ነው የተነካው። ታዲያ ኃይል ከእርሱ የወጣው በምን ምክንያት ነው ቢባል ይህች ሴት የነካችው በእምነት የልብሱን ጫፍ ሳይሆን የሱን አይምሮ ነው የነካችው፣ የሱን ልብ ነው የነካችው። እምነት የሚባለው እንደሱ ስለሆነ በእምነት የጌታን ልብ ስትነካ፣ የጌታን አእምሮ ስትነካ፣ በእምነት እርሱን ስታገኘው ያን ጊዜ እሷን የሚፈውስበት ኃይል ከእርሱ ወጥቷል። በዚያ ኃይል ነው የተፈወሰችው።
ልክ አንድ ሰው ሲራራ ሲያዝን ከሰውነቱ ኃይል ይከፈላል። ሰውየውን ባለበት እንዲድን እንዲፈወስ ከረሃቡ እንዲጠግብ ያደርገዋል። 318ቱ ሊቃውንት እንዲህ ይላሉ። ለእመ ብከ ሀብ ይላሉ፣ ቢኖርህ ስጥ። ወለእመ አልብከ ይከውነከ ነውረ፣ ባይኖርህ ደግሞ ከሌለህ ነውር አይሆንብህም። ግን ወባህቱ ፍቱ በልብከ ከመ ታሰኒ፣ በልብህ መልካም እንድታደርግ ተመኝ ይላል። ቢኖረኝ ኖሮ ብሰጠው፣ ቢኖረኝ ኖሮ ብሰጣት ብለህ ተመኝ። ያ ምኞትህ ሰውየውን አንተ ሳታውቀው ይጠግነዋል። ለምን? ኃይል ካንተ ይከፈላል። ይሄ ነው ነፍስ ውስጥ የምትገኘው። ይቺ ናት ምህረት የምትባለው ርህራሄ። እኛ ነፍስ ውስጥ ያለው ምንድነው? ቂም ነው እኛ ነፍስ ውስጥ ያለው። በቀል ነው እኛ ነፍስ ውስጥ ያለው። ንቀት ነው እኛ ነፍስ ውስጥ ያለው። ምን አይነት ነገር ነው ያለው ነፍሳችን ውስጥ የሚገኘው? እግዚአብሔር የሚያየን እኔና እናንተ እንደምንተያየው አይደለም። እናንተ ካባየን ታያላችሁ፣ አለባበሴን ታያላችሁ። እግዚአብሔር ደግሞ ነፍሴን ያያል። እኔ እናንተን ብዛታችሁን ያለው አለባበሳችሁን ያለው አደንቃለሁ። እግዚአብሔር ደግሞ ነፍሳችሁን ይመለከታል። ነፍሳችን በእግዚአብሔር ፊት ንጹህ ካልሆነች፣ በእግዚአብሔር ፊት ከቆሰለች፣ በእግዚአብሔር ፊት የተበላሸች ከሆነች፣ በእግዚአብሔር ፊት የቆሸሸች ከሆነች በየት በኩል እግዚአብሔር ጸሎታችንን ሊሰማ ይችላል? ስለዚህ ምንድነው በእግዚአብሔር ፊት የምናቀርበው? ነፍሳችን ውስጥ ምህረት የሚባል ታቦት፣ ይቅርታ የሚባል ታቦት፣ ርህራሄ የሚባል ታቦት ከሌለበት ምንድነው የምናቀርበው በእግዚአብሔር ፊት? የሚያየው ምንድነው? እግዚአብሔር በባዶ መቅደስ አያድርም። ታቦት በሌለበት መቅደስ አያድርም። እግዚአብሔር ታቦት የሚባለው ምህረት ነው። ታቦት የሚባለው ርህራሄ ነው። እግዚአብሔርን የምንመስለው በዚህ ነው። ቅዱሳን ያላቸው ይሄ መለኪያቸው